በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርጋኑን ዘሰኑ የእመቤታችን ምስጋና ምዕራፍ 1 በአኗኗር 1 በመለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት ለሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኑን የሚባል ምስጋና መጸለይ እንጀምራለን። ይኸውም የምስጋና መሰንቆ የውዳሴ መንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስን የምታሰጥ የእመቤታችን የድንግል ማርያም ልመናዋን ድንግልናዋን የማድረግ መጽሐፍን መጸለይ እንጀምራለን። ክብሯንና ገናነቷንም የመናገር ስሟንም የማክበር ቅዱስናዋንም የማመስገን የማወደስ ለንግስትነቷን መገዛት እንዲገባ የሚናገር መጽሐፍን እናነባለን። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመውም የባህር ማዕበል ሞገድ የተነሳ የማትናወጽ መልህቆቿን በሶስቱ ስላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችውም ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች የእንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናችን ደጅ ክፈት። መንፈሳዊ ርግብ በመንፈስ ቅዱስ በየዋህነቷ በርግብ ምሳሌ ስለተመሰለችው የእመቤታችን ምስጋና ኃይለ ቃሉን ያሳስበን ዘንድ እንዲገባ አቤቱ የጆሮአችን መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግል ማርያምን ክብሯን ገናነቷን ያደምጽ ዘንድ አቤቱ አይነ ልቡናችንን አብራልን። በስላሴ ዘንድ የቅድስት ድንግል ማርያምን ክብርና መመረጽ እጹብ እንል ዘንድ አቤቱ የአይኖቻችንን ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችንን ምስጋና ሚስጥሩን እንመለከት ዘንድ ዳግመኛም አንደበታችንን ክፈት። አቤቱ ለአምላክ እናት ለእመቤታችን ለድንግልናዋ ምስጋና እናቀርብ ዘንድ የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትና የነቢያትን መጽሐፍት ቃል አጽፎ እስኪጨርስ ድረስ 40 ቀን ሙሉ እንዳይሰወርበት የዕዝራን አንደበት የገለጸ ሆይ እኛንም ደግሞ እንደርሱ እንሁን። የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጽሐፍ ለማንበብ እንጀምር። መጽሐፈ ዕዝራ ምዕራፍ 7 ቁጥር 6 አቤቱ ጀምሮ ከመተው አድነን። አቤቱ የመጀመርነውንም ምስጋና ለመፈጸም አሰልጥነን። ከንፈሮቻችንም እንደ በገና አድርጋቸው። ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አቤቱ አንደበታችን እንደ መሰንቆ አድርገው። በጎንም ያማረውን የተወደደውን መዝሙር እንዲያቀነቅን መንፈስ ቅዱስ ይደርድረው። የሚያዳምጡትም እርሱን በመስማት ፈጽመው ደስ ይሰኙ ዘንድ ሀሳባቸውም ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅንም ያስቡ ኃጢአትን ያይደለ ጽድቅን ያስቡ ርኩሰትን ያይደለ ንጽህናን ያስቡ። የዋህነትን የሚያስቡ ሽንገላን ያይደለ ትህትናን የሚያስቡ ትዕቢትን ያይደለ ፍቅርን ያስቡ ፍቅርንም ያስቡ ቅናትን ያይደለ ልባምነትን የሚያስቡ ስንፍናን ያይደለ ክብርን የሚያስቡ ጉስቁልናን ያይደለ የሰማዩን ያስቡ የምድሩን ያይደለ የማያረጀውን ያስቡ የሚያረጀውን ያይደለ የማይጠፋውን ያስቡ የሚጠፋውን ያይደለ። ይህንንም መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የጣፈጠ ከማርም ወለላና ከስኳር ምንጭ ይልቅ የጣፈጠ ይሁን። በዚህች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም በተዋህደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በስላሴ እጅ የተባረከ ይሁን። ጸሎቱም ነገር በማዛት የሚሰማቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎታ ይሁን። በማቴዎስ ወንጌል ምዕራፍ 6 ቁጥር 7 በማቴዎስ ወንጌል ምዕራፍ 23 ቁጥር 1 እንደተጻፈ በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ ልጅ ነገር ይሁን። አባቱም የልጁን ነገር በደስታ ለመቀበልም በጸጥታ እንደሚያዳምጠው እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚህች ጸሎት የሚጸልየውን ሰው ልመናውን ይስማ፣ አሜን። በዕብራይስጥ ማርያም የተባልሽ የተመረጽሽ እመቤታችን ድንግል ማርያም ሆይ አንቺም ደግሞ እንማጸንሽ። አመፀኞች በደለኞች የምንሆን ኃጥአን እኛን በዚህች ጸሎት በመጸለይን ጊዜ ወደ አንደበታችን ነገር ጆሮሽን ዘንበል አድርገሽ ስሚ። ሰምተሽም ቸል አትበይ። በብሩህ ልቡና በንጹህ ሀሳብ የአንደበታችንን ነገር ተቀበዩ እንጂ ስለ ኃጢአታችንም ብዛት የከንፈሮቻችንን ድካም እንደተናቀ ምናምን ነገር አታድርጊው። እመቤታችን ሆይ ወርቅና ብር የምናቀርብልሽ አይደለም፣ የሚያበራውን እንቁም የምናቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናነትሽም የሚቀርበውን ንጹሕን ውዳሴ ነው እንጂ። ንግስት ሆይ የከበረውን ልብስ በፍታውን ነጭ ሐሩን የወርቅ የእንቁ ጌጥ ፈርጥ ያለበትን ብሩሁን ልብስ የምናቀርብልሽ አይደለም። ከወርቅና ከእንቁ ይልቅ በንጽህና በቅድስና ባጌጠው ንጽህናሽ እንማጸናለን። የታላቁ ሊቀ ካህናት የጌታችን የኢየሱስ ክርስቶስ እናት ሆይ ኃጢአታችንን ለአንቺ እናዘዛለን። ከዚህ ዓለም መቅሰፍት ከምድራዊም ጥፋት ምክንያተ ድህነሽና በአንቺ እንድናለን። በኃይል ከሚነጥቁም በቅሚያም ከሚገሱ ከአረብ አንበሶች መሸሻ አንቺን አገኘን። አውራዎቹን ይነጥቃሉ፣ ለጠቦቶቹም አይራሩም፣ አሮጊቶቹንም አይምሩም። ሁልጊዜም ለመዋጥ አፋቸውም
የተለቀቀ ነው። ለነገም ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘን። አውራውን ይነጥቃሉ፣ ጠቦቲቱንም አያስቀሩም። ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት ከጦር ከጸብ ክርክርም ሁሉ ከጸብም መሳሪያ ሁሉ መሸሻ አንቺን አገኘን። ከጠላቶቻችንም እጅ መሸሻ ሰውነታችንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘን። በስምሽ ያመነውን ምን ያስፈራዋል? በልጅሽስ ያመነውን ምን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። ፍላጻም አይቆነጥጠውም። በደንጊያም መወርወር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታታበትም። የነፋሳትም ኃይል አያናውጠውም። ከንፈርም አይጎዳውም። በተዋቀሰውም ጊዜ ልጅሽ ድል ያስነሳውምና ይህንንም ሁሉ አውቀን በመረዳታችን አንቺን ተማጸንን። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሞ ደስ ተሰኘን። ፍቅርሽም በሰውነታችን አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ፣ በዛም እንደ ወንዝ ፈሳሽም መላን። እንደ ጊዮን ወንዝ በክረምት፣ እንደ ጤግሮስም ፈሳሽ በአዝመራ ጊዜ፣ እንደ ኤፍራጥስም ወንዝ በእሸት ጊዜ፣ እንደ ኤፌሶንም ፈሳሽ በጮርቃ ወይም በእንጭጭ ጊዜ ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኛ ዘንድ ሆነ። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ አንቺን በተድላ በደስታችን ጊዜ ሽልማት ሆንሽን። በሐሴትም ጊዜ ክብራችን ዘውዳችን ሀቲም ቀለበታችን ነሽ። በሀሳባችንም ሁሉ አንቺን እናደንቃለን፣ እንዲህም እንላለን። እግዚአብሔር ለሰው ልጅ ምን ያህል ጸጋና ክብር ሰጠ! እግዚአብሔር አብ ዓለምን ያድን ዘንድ አንድ ልጁን ወደዚህ ምድር ልኮ ማዳኑን አውቀን አደነቅን። አዳም የሰው ልጆች ሁሉ አባት ነው፣ ዓለምን ግን አላዳንም። የሰው ልጆች ሁሉ እናትም ሔዋን ከአዳም ግራ ጎን ተፈጠረች፣ እርሷም ዓለምን አላዳናችም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ ዓለምን ግን አላዳንም። ስንኳንስ ዓለምን ሊያድን ራሱንም ስንኳን አልጠቀመም። መድኃኔ ዓለም ክርስቶስ ግን ያለ ዘር ያለ ሩካቤ ከቅድስተ ቅዱሳን ከንጽሕተ ንጹሐን ድንግል ማርያም ተወልዶ ዓለምን ሁሉ አዳነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናነት የኃያልነት ልዕልት ግርግርታ ለዚህ ልደት ይገባል። ይህ ጥበብ እጹብ ድንቅ ነው፣ ለዚህ አንክሮ ይገባል። ይህም የስጋዊ ምስጢር ምን ይረቅ ምን ይጠልቅ፣ ለዚህ አንክሮ ይገባል። ይህም የሰውን ስጋ መልበስ እጅግ እጹብ ድንቅ ነው። የሔዋን መዳኛዋ እመቤታችን ቅድስት ድንግል ማርያም ሆይ የድንግልና ኃይል እጅግ የሚያስደንቅ እጹብ ድንቅ ነው። የአዳምን መርገመ ስጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃም በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጻዕዳ በግ በክንዷ መታቀፏ እጅግ ድንቅ ነው። ከድንግልም ብላቴና ጡት ወተት መፍሰስ እጅግ ድንቅ ነው። በበረትም ለአምላክ ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይም ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርባት ንጽሕት የወለደችው ንጹሕ በግ ነው። በረት ለንጹሕ መስዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የሚያወስኑትን በረት ቻለው ወሰነውም። በረት የተመሰገነ ነው፣ የኃያላን ጌታ በውስጡ ተገኝቷልና። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጽ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና። በረት ተመሰገነ፣ ምድርን በውሃ ላይ ያጸናት እርሱ ስለተጠጋባት። ድንግልም የመላእክትን አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እርሱ በማኅጸኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም ድንግል እንደ አብ ሆነች። የአምላክ ልጅም በበረት ውስጥ በጨርቅ ተጠቅልሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያም በወዲህና በወዲያ፣ በበረቱ ጎንና ጎን በአራቱ ማዕዘን፣ በዙፋኑ ቀኝና ግራ፣ በጎንና በጎኑ እንደ አራቱ እንስሶች። የሰማይ ስርዓት በምድር ላይ ተሰራ። ቤተልሔም ሰማይን መሰለች፣ እንደ ፀሐይም በቅዱሳን ላይ የሚያበራ፣ ለዘወትርም ጨለማ የማይቃወመው፣ ህልፈት ጥፋትም የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑም ክበብ መብላትና መጉደልን ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ነው። ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ከዋክብትም መላእክተ ብርሃንም ታዩ። ወደዚህ ማህበር አንድነት እንኖር ዘንድ ማን በከፈለን? ከመላእክት ጋር እንድናመሰግን፣ ከአዋላጅቱም ጋር እንድናደንቅ፣ ከእረኞችም ጋር እንድናገለግል፣ በረቱንም እጅ እንነሳ ዘንድ ማን በከፈለን? የሙታን ሕይወት የኃጥአንም ንጽሕና የቅቡጻን ተስፋ የተጨነቁትንም የሚያድን ጌታ ወደ ተቀመጠበት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሰበትን ምድር እንሳለም ዘንድ ማን በከፈለን? ይቅርታን የምታሰጥ ብላቴና ጥላዋ ይነካን ዘንድ ማን በከፈለን? የብርሃን ልጅ ወደ ሄደችበት እንከተላት ዘንድ ማን በከፈለን? የእግሯንም ጫማ እንሸከም ዘንድ ማን በከፈለን? አሁንም ያን ጊዜ በዕብራይስጥ ማርያም
ከተባለች ከተመረጠች ድንግል ማርያም ጋር ያን ጊዜ ካሉት አናንስም። ሀሳባችን ከዚያ እንዳለን አድርገናልና በስጋ አልነበርንም በመንፈስ ቅዱስ አለን። በስጋ አልነበርንም በመንፈስ ግን አለን። በአኗኗር አልነበርንም በሃይማኖት ግን አለን። በገጽ አልነበርንም በማመን ግን አለን። ሳልኖር ራሳችንን እንዳለን ያደረገን እኛ እድለኞች ነን። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩኝ የሚያምኑብኝ የተመሰገኑ ወይም ብፁዓን ናቸው። እኛ ባሪያዎች ስለ ሃይማኖታችን የተመሰገንን ስለ እምነታችን አይደለም፣ ስለ መረዳታችንም የተመሰገንን ስለ ንጽህናችንም አይደለም፣ በእግዚአብሔር ስም ስላመንን የተመሰገንን በእናቱም ጸሎት ስላመንን ንዑዳን ክቡራን ነን። በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር ይሆነን ዘንድ ወደ አንቺ እንማልዳለን። የልጅሽ የልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈትታቸው ኃይል በረድኤት ወደኛ ይምጣ። ጠላቶቻችንን ይገለብጣቸው ዘንድ ሰማዩንም እንደ ክርታስ የሚጠቀልለው ኃይል በረድኤት ወደኛ ይምጣ። የሚጣላንን ያስጨንቀው ዘንድ ምድርን የሚያነዋውጥ ባህርንም የሚዳስስ ኃይል ይምጣ። ጠላቶቻችንን ይዋጋቸው ዘንድ በሌጊዮን አጋንንት የእሪያዎችን መንጋ ያሰጠመ ኃይል ይምጣ። ሰውነታችንን የሚከራከሯትን ያሰጥማቸው ዘንድ ጉሙንም እንደ አመድ የሚበትነው ኃይል ይምጣ። የእኛን ጸብ ክርክር የሚወዱትን ይበትናቸው ዘንድ የሚመርቁን የተመረቁ ይሁኑ፣ የሚረግሙን ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸውም ይሰባበር፣ ድካማቸውም ወደ ራሳቸው ይግባ፣ አመጻቸውም በራሳቸው ላይ ይውረድ። የሚከቡን ራስ የከንፈራቸው ድካም ይክደናቸው፣ የእሳትም ፍም በላያቸው ይውደቅባቸው። እንዳይነሱ መቆም እንዳይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያቢስም በቂሶን ወንዝ አጠገብ እንዳደረግህ እንዲህ አድርግባቸው። በእንዶር እንደ ጠፉት የእርሻም ፋንድያ እንደሆኑት አለቆቻቸውን እንደ ሄሬብና እንደ ዜብ ታላላቆቻቸውንም እንደ ዛብሄልና እንደ ስልማን አድርጋቸው። የእግዚአብሔርን ማደሪያ እንወርሳለን እንዳሉት አምላካችን ሆይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። በዱርም እንደሚቃጠል እሳት ተራሮችን እንደሚያነድ ነበልባል እንዲሁም በአውሎ ነፋስህ አሳዳቸው። በቁጣህም አስደንግጣቸው። ፊታቸውንም አፍረት ጉስቁልና ምላው። አቤቱ ስምህን ያውቁ ዘንድ ለዘላለም የሚታወቁ ይደንግጡ ይደንግጡና ይጥፉ። ማዕዳቸው በፊታቸው ወጥመድ ትሁንባቸው። ደህንነታቸውም ላሽክላ፣ ዓይኖቻቸውም እንዳያዩ ይጨልሙ። ወገባቸውም ሁልጊዜ ይናወጥ። በላያቸውም መዓትህን አፍስ፣ የቁጣህም ትኩሳት የያዛቸው። አገራቸውም ምድረ በዳ ትሁን። በቤታቸውም የሚኖር አይገኝ። ከተሞቻቸውም በእሳት ይቃጠሉ። በኃጢአታቸውም ላይ ኃጢአት ጨምርባቸው። ወደ ጽድቅህም አይግቡ። ከሕያዋንም መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። መዝሙረ ዳዊት ግፍ የሚያደርጉትን አትማራቸው። ማታ ይመለሱ፣ እንደ ውሾች የሚያንጎራጉሩ፣ በሀገርም ይዙሩ። አምላካችን በጠላቶቻችን ላይ ደስ ያሰኘናል። ሕግህን እንዳይረሱ አትግደላቸው። አቤቱ በኃይልህ አቅበዝብዛቸው፣ አዋርዳቸው። አንተ ጋሻችን ስለ አፋቸው ኃጢአት፣ ስለ ከንፈራቸውም ነገር መርገምንና ሐሰትን ስለ ተናገሩ በትዕቢታቸው ይጠመዱ። በቁጣህ አጥፋቸው፣ በከንቱም እንዲሆኑ አጥፋቸው። አቤቱ ልመናችንን ቸል አትበል። የአመፀኛ አፍና የኃጢአተኛ አፍ በላያችን ላይ ተላቀዋልና በሽንገላ አንደበት በእኛ ላይ ተናገሩ። በጥል ከበቡን፣ በከንቱም ተዋጉን። በወደድናቸው ፋንታ ጠሉን፣ ሹመታቸውንም ሌላ ይውሰድባቸው። በወደድናቸው ፋንታ ጠሉን፣ እኛ ግን እንጸልያለን። በመልካም ፋንታ ክፉን መለሱልን። በወደድናቸው ፋንታ ጠሉን፣ በላዩ ኃጢአተኛን ሹም። ሰይጣንም በቀኙ ይቁም። በሚከራከርም ጊዜ ተረቶ ይውጣ። ጸሎቱም በደል ትሆንበት። ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድበት። ልጆቹም ድሀ አደጎች ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ታውከው ይሰደዱ፣ ይለምኑም፣ ከቤቶቻቸውም ያባሯቸው። ባለ ዕዳም ገንዘቡን ሁሉ ይበርብረው፣ የደከመበትንም ሁሉ ባዕድ ይበዝብዘው። መዝሙረ ዳዊት የሚረዳው ማያገኝ፣ ለድሀ አደግ ልጆቹም የሚራራ አይኖር። ልጆቹም ይጥፉ፣ በአንዲት ትውልድ ስሙ ይደምሰስ። የአባቱ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አይደምሰስ። በእግዚአብሔርም ፊት ሁልጊዜ ይኑር፣ መታሰቢያውን ከምድር ይጥፋ። ደግነትን ያደርግ ዘንድ አላሰበምና ድሀንና ምስኪንንም አሳዷልና። ልቡም ጻድቅን ለመግደል ልቡ የጨከነ ነውና። መርገምን መረጣት፣ ወደ እርሱም ትምጣ። በረከትንም አለመረጣትም ከእርሱ ትራቅ። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰው ልብስ ሁልጊዜም እንደሚታጠቀው ድግ ትሁንበት። ይህ ስራ ከእግዚአብሔር ዘንድ በሚያጣሉን በነፍሳችን ላይ ክፉን በሚያደርጉ ላይ ነው። አንተ ግን አቤቱ ጌታችን ስለ ስምህ ምሕረትህን በእኛ ላይ አድርግ። ምሕረትህ መልካም ናትና አድነን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤታችን ድንግል ማርያም ሆይ በክፋትና በምቀኝነት ከተነሱብን ሰውሪን።
አቤቱ ደግ ሰው አልቋልና አድነን። ከሰው ልጆች መተማመን ጎድሏልና አንዱ ከአንዱ ጋራ ከንቱ ነገርን ይናገራሉ። በሽንገላ ከንፈሮች ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን ከፍ ከፍ እናደርጋለን የሚሉ ከንፈሮቻችንም የእኛ ናቸው። በድሆች መከራ ብናጸናባቸው ጌታችን ማን ነው? እስረኞችንስ ብናስጨንቃቸው እግዚአብሔር አሁን እነሳለሁ ይላል። ድህነቴን አደርጋለሁ በሱም እገለጣለሁ። የእግዚአብሔር ቃል ንጹሕ ቃል ነው። ከምድር እንደተፈተነ እንደ ጠራ ብር ነው። 7 ጊዜ መላልሰው እንዳጠሩት አቤቱ አንተ በአደራነት ጠብቀን። ከዚህችም ትውልድ ለዘላለሙ ክፉዎች በዙሪያው ይመላለሳሉ። እመቤታችን ቅድስት ድንግል ማርያም ሆይ በጠላት ከመገፋት አድኚን። የእኛ ግን የባሪያዎችሽ እድል ፈንታችን ጽዋ ተርታችን ከእግዚአብሔር ዘንድ ፍጹም ይቅርታ ከእስራኤልም አምላክ ዘንድ ፍቅር ሰላም ይሁንልን። ሁልጊዜ የሚጠብቀን ዘንድ ልጅሽን አማኑኤልን አደራ በይልን። በየሰዓቱም በየጊዜውም ሁሉ ከኛ ጋር ይሁን። ስንወጣ ስንገባ ስንቀመጥ ስንነሳ የማይተኙ ዓይኖቹ የማያንቀላፉ ሽፋሽፍቶቹ በረድኤት ይጠብቁን። የጸናች ቀኙ ከፍ ያለች ክንዱ ከመሰናክልም ትጠብቀን። ያውም ከኃይል ጋር በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ የሕሙማን ፈውስ እጽ ሆይ ታድኝን ዘንድ እንማጸንሻለን። ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅር መዓዛ ሸተተን። ልቡናችንም መሰጠው። የተባረክሽ የሕይወት እጽ ሆይ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቱ ፍሬን እንደተመላ የገነት እንጨት መዓዛ ሸተተን። በዕብራይስጥ ማርያም የተባልሽ እመቤታችን ቅድስት ድንግል ማርያም ሆይ ብሩክት የመድኃኒት እጽ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተን። ለአፍንጫችንም ደስ እንደሚያሰኘው ላሸተተውም እንደሚያምረው ለአፍንጫም ደስ እንደሚያሰኘው ላሸተተውም እንደሚያምረው እመቤታችን ሆይ በረከትሽ አይለየን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤታችን ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳን። በእንጨቶችን መስልሽ ዘንድ በእንኮይ እንጨትን መስልሻለን። ወደን ከጥላሽ አርፈናልና የእህቱም ድንግልና ሽማ ባለ አፍንጫችን ሸተተው። የንጽህናሽ ፍሬም ለጉሮሯችን ጣመው። ከእናቱ ከሊያ እርሻ ሮቤል እንዳገባው እንኮይ ዋጋ ዘፍጥረት 34 ፍቅርሽ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቱ ፍሬን እንደተመላ የገነት እንጨት መዓዛ ሸተተን። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማህጸንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሀይምናን ተጸነሱ። እንግዲህ ደሞ የዘይት እንጨት እንልሻለን። ያቋቋምሽ ደም ግባት አማረን። ከአንቺ የፈሰሰው የበረከት ወዝ ለፊታችን ብርሃን ሆነ። የበለስ እንጨት ብለን እንጠራሻለን። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሁ እኛም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተከደንን። ዘፍጥረት ምዕራፍ 3 ቁጥር 6 የነቢዩ ኤርሚያስ ደቀ መዝሙር ኢትዮጵያዊ አቢሜሌክ ስለለቀመው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂትም ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ የነቃ መሰለው። ሙዳዩንም ከፈተ። የበለሱንም ቅንጣት አየ። ደሙም ሲንጸፈጸፍ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመላእክት መጽሐፍ ጋር ወደ ነቢዩ ኤርሚያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን እንዲሁም በድንግልና ሾተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብለን እንጠራሻለን። ሎሚ ያማረ የተወደደ አበባ ያብባል። መልካሙን ፍሬ ያፈራል። በጎ በጎ ይሸታል። የክህነት ዕጻ እንደወጣበትም እንደ በትር የክህነት ዕጻ እንደወጣበትም ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጽቅ አውጥቶ አበቦ ተገኘ። ሽታውም ያማረ የተወደደውን ሎሚ አፈራ። ዘኍልቍ ምዕራፍ 17 ቁጥር 8 እንዲሁም አንቺ በቤተ መቅደስ 12 ዓመት በንጽህና ተቀመጥሽ። ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት እንመስልሻለን። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ የእስራኤል ቆነጃጅት መካከል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋረዳቸዋል ያጎሳቁላቸዋል እንደተባለ ትንቢተ ኢሳይያስ ምዕራፍ 3 ቁጥር 16-17 እንግዲህ ደግሞ የወይን ሐረግ ብለን እንጠራሻለን። የሆድሽ ፍሬ ያማረ የተወደደ ስለሆነ የድንግልናሽ ፍሬ የደሙ ጭማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደደሆን መስልሻለን። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖንም ባርነት ነጻ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 3 ከአንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው ከሰይጣን ባርነት ነጻ መውጣትን ያስተምሩ ዘንድ
በዕብራይስጥ ማርያም የተባለች ድንግል እመቤታችን ቅድስት ድንግል ማርያም ሆይ በከበሩ ድንጋዮች ደግሞ እንመስልሽ ዘንድ ልቡናችን እናነሳሳው መረግድ የሚባል እንቁ ድንጋይ ነሽ። ህብራቸውም ከተራራ በረድ በሚነጻ በጶደሬና በኤሞዳ እንመስልሻለን። ይኸውም ምሳሌ ለንጽህናሽ ነው። የጳዚዮን ደንጊያ ነሽ። የሰንፔር የሶምና የክርስቲሎቤ ደንጊያ ነሽ። ይኸውም ምሳሌ ለዓይን ደስ ስለሚያሰኘው የደም ግባትሽ መጥራት ነው። አሜቴስጢኖስ ደንጊያ አንቺ ነሽ። ኢያሰጲድ ሰርዲኖን ደንጊያ ነሽ። ይኸውም ምሳሌ አደፍ ጉድፍ ለሌለበት ህቱም ድንግልናሽ ነው። እንቁ ባህሪ ደንጊያ ነሽ። በወርቅ የተጌጠ ሚያክንት ደንጊያ አንቺ ነሽ። ይኸውም ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። እልመቅሊጦስ ደንጊያ አንቺ ነሽ። እርሱም ከርኩሰት የሚያነጻ ነው። የዓለም ርኩሰት ባንቺ ነጽቷልና ዝገቱም ባንቺ ታድሷልና። የደወል ደንጊያ የቤተ መቅደስ ቃጭላ አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በህማም ጊዜ ቢመታ በምጥ የተያዘችው ሴት ልቦና ወደ እርሱ ይመሰጣል። ብላቴናውንም ወይም ህጻኑን እስክትወልድ ድረስ ህማም አይሰማትም፣ ህማዋንም አታውቀውም። እንዲሁም ሰማዕታት የቅድስናሽን ዜና በመስማት የልጅሽንም ለቤዛ ዓለም የመሰቀሉንም ነገር ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አይፈሩም፣ የሰማዕትነት ዋጋቸውን እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመውለድ ያልተለወጠ የማህተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በጌታችን በኢየሱስ ክርስቶስ ስም የኃጢአታችን ሰንሰለትና የእስራታችን እግር ብረት አቅልጠሽ አጥፍተሻቸዋልና ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራበት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን በአንቺ ተመሰረተች። የንጉሱ ሙሽራ በአንቺ ተጌጸች። የበኩር ልጅሽ እጮኛ በአንቺ ተጋረደላት። በአንቺም በወርቅ ደንጊያ ተመሰረተች። በሚያንጸባርቀውም እንቁ ደንጊያ በአንቺ ተሰራች። በአንቺ ምሰሶዎች ቆሙ። ህንጻዋ በአንቺ ጸና። ጠፈሯም በአንቺ ተጠፈረ። ዋልታዋም በአንቺ ተዋቀረ። ጭምጭሟም በአንቺ ተጨመጨመ። ደጆቿም በአንቺ ተከፈቱ። መቃን መድረኳም በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ቅድስት ቤተ ክርስቲያን ታመሰግንሻለች። በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሳኤ የተጽናናችው የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ አርብ ከልጅሽ ቀኝ በፈሰሰው ውሃ ተጠምቃ የውግታቱንም ደም ተቀብታ ቅድስት ቤተ ክርስቲያን ግድግዳዋም በአንቺ የተሰራች ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መራዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋራ አንድ አምሳል ካሳደግሽውም ጋራ አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ ቀንቅና በከንፈሯም እልል ብላ ታመሰግንሻለች። በእጇ ጨብጭባ በጉልበቷ ተንበርክካ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። ከእግርሽም በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ለእስራኤል ልጅ ለአንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትህትናው ስለጨመረ ትህትናውንም በልዕልናው ጨመረ። የእኛንም ሞት ወስዶ የእርሱን ሕይወት ሰጠን። ስለ ሰው ልጅ ፍቅር ከላይ ወደ ታች ወረደ። ከኃጢአትም በቀር እንደኛ መሆንን ወደደ። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ። ሞትንም በስጋ ተቀበለ። ይህንን ሁሉ ስለኛ አደረገ። በትንሳኤውም የዘላለም ሕይወትን ከፈለን። በእርገቱም ከፍ አደረገን። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱም ደግሞ ወደ ልዑል እግዚአብሔር አቀረበን። ቅድስት ቤተ ክርስቲያን ታመሰግናለች። በልቡናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራርም ለዘወትር ከአንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ቡሩክት ሆይ፣ ቅድስት ሆይ የተመረጥሽ ቡሩክት ሆይ፣ የድንግልናሽ ምስጋና በሁሉ መላ፣ ውዳሴሽም በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በመደቡ የተወሰነ ነው። የሐኖስም ባህር እንደ መጠኑ ልክ አለው። የአንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ላንቺ ሆነ፣ ሁሉም ስለ አንቺ ተፈጠረ። አዳም ከእህቱም ምድር የተፈጠረው አንቺን ያፈራ ዘንድ ነው። ሔዋንም ከአዳም ከግራ ጎኑ የተፈጠረችው አንቺን ትወልድ ዘንድ ነው። ዘፍጥረት ምዕራፍ 1 ቁጥር 27 እመቤታችን ሆይ ምድርም ተፈጠረች አዳምን አባትሽን ታስገኝ ዘንድ ለመግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃም ከዋክብትም እንዲያበሩለት በመውጣትና መግባታቸው የዘመኑ ቁጥር እንዲታወቅ ተፈጠሩ። ደመናትም ቡቃያውን ለማሳደግ ዝናብን እንዲያዘንሙ ተዘረጉ። እንጨቶችም ለግዳጁ ሊሆኑ፣ ነፋሳትም እሸቱን ለማብሰል እንዲነፍሱ፣ መላእክትም እንዲያገለግሉት ተፈጠሩ። ጳውሎስ እንደተናገረ እንዲህ ሲል የዚህንስ ዓለም ተውትና መላእክትንስ እንኳን እንገዛ አታውቁምን?
ዳግመኛም እንዲህ አለ። ነገር ግን ሕይወትን እንዲወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽን ገናነትሽን ከፍጡራንም ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች የሰማዮችም ሰማይ ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሻልና። ሰውና እንስሳም ስጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱን በድንግልና ሾተት አሳድገሻልና። ምድርም ተራሮችም በላይዋም የተፈጠሩ ኮረብቶች ስላንቺ ክብር ተናግሮ መጨረስ የማይቻለው ማን ነው? ስላንቺ ተናግሮ መጨረስ የሚቻለው ማን ነው? ሁሉም ላንቺ ይገዛሉ። ሁሉንም ያጸናቸውን እርሱን በጉልበትሽ ላይ አቅፈሽ ይዘሽዋልና። ወንዞችም ባህርም ፈሳሽም ውሆችም ሁሉ ገናነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውንም ያሰፋ እርሱን በጠባብ ሆድሽ ወስነሻልና። እሳት የእሳት ነበልባል ለሀቡም መባረቅትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን መባረቅትም ከቃሉ መውጣት የሚገለባበጡለት እርሱን በእጆችሽ ዳሰሸዋልና። ኪሩቤል ሱራፌል ይሰግዱልሻል። በላያቸው የሚቀመጥ እርሱን በጀርባሽ አዝለሸዋልና። የእውነተኛ ፀሐይ እናት ሆይ ለአንቺ እንገዛለን፣ ፍጥረት ሁሉ ለአንቺ ይገዛልና። የልጅሽ ስም በሁሉ ከተነገረ ዘንድ የአንቺ ስም ከዚያ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናነትሽ ከዚያ ይነገራልና። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅን አደረገ። አዳምን በፈጠረው ጊዜ ከአራቱ ባህሪያት አከናውኖ በሰራው ጊዜ አራቱ ባህሪያት አንዱ ከሁለተኛው ሶስተኛው ከአራተኛው እንዳይቸጋገሩ እርስ በርሳቸውም እምቢ እንዳይባባሉ ባህሪያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውን ባህሪ ከቆሪሩ ባህሪ፣ የሚታየውንም ከማይታየው ጋር፣ የሚዳሰሰውንም ከማይዳሰሰው ጋር አስማማ። ከሚዳሰሰው ሁለት ከማይዳሰሰው ሁለት አደረገ። ከደረቁ ሶስት ከእርጥቡ አንድ ከቆሪሩ ሶስት ሙቀት ካለው አንድ አደረገ። ሰሪውም ቤቱ ጸንቶን የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በአራቱ ባህሪያት መሰረተ። ዳግመኛም የእርሱ ትንፋሽ የሕይወቱን መንፈስ ካልተዋህደው በቀር ሸክላው መንቀሳቀስ መናገርን እንዳይችል ባወቀ ጊዜ የሕይወት መንፈስን በንፋት አሳደረበት። የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለው ነፍስ ሆነ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 6። ስለዚህም ነፍስ ከስጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከስጋዋ ጋር ትዋሃዳለችና። ጌታ በቅዱስ ወንጌሉ እንደተናገረ እንዲህ ሲል ስጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። የማቴዎስ ወንጌል ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው ሁለት ነፍሳት አሉና፣ አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት የወጣች ይህችም ከስጋ ባህሪ አትቆጠርም አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከስጋ ባህሪ ናትና ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ስጋ አትብሉ። የእግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየው ስጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከእርሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድን ንጹሕ ነው። ስጋው ከመለኮት ስጋና ደም የተዋሃደ ነው። በጥምቀትም የተገኘው ጸጋ ከእርሱ አይለየም። ስለ ድንግል ልጅም ስጋ ዳዊት እንዲህ አለ፣ ወንድማቸውን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቹ ናቸውና፣ በድን ማርከስም በሕጋቸው ልማዳቸው ነውና። የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋንን በመልኩ በምሳሌው ፈጠራቸው። በወደደ ጊዜ ደግሞ በዘራቸው ልጅ ማህጸን ተሰወረ። ከሰራው ቤት አደረ፣ ወደ አነጸው ገባ። ስጋዊ ደማዊ ባህሪን አደረገ። ስጋዊ ደማዊ ፈቃድ አላገኘውም። ተራበ፣ አልቀማም፣ ደከመ። ከሰው ማንንም ረዳት አልሻም። በፈረስና በሰረገላም የሚረዳው ሊኖር አልፈለገም። የማቴዎስ ወንጌል ምዕራፍ 26 መዝሙረ ዳዊት። ተሰደበ፣ አልተቀየመም፣ ተሰቀለ፣ ታመመ፣ ስለሰቀሉት ስርየት ለመነ እንዲህ ሲል የማያውቁትን በማድረጋቸው አባት ሆይ አንተ ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ሰይጣን በእርሱ ላይ ምንም ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ከባለ ቀንድና ሰኮናው ከተሰነጠቀ በሬ ከወይፈን ይልቅ እግዚአብሔርን ደስ አሰኘዋለሁ። መዝሙረ ዳዊት። የእግዚአብሔርን ልጅ ጥጃ ብሎ ጠራው። የተመረጠችውን ድንግል ደግሞ ላም አላት። ቀንድና ጽፍር ያላበቀሉ ማለቱ ግን በእጆቹ ቅሚያ በራሱ የኃጢአት ጽኑ ሸክም ስላልኖረበት ነው። የዮሐንስ ወንጌል የንጽሕት አንበሳ ልጅ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መስዋዕት ነው። ለመታረድ የማያቋርጥ እርዱ የማያልቅ ንጹሕ ላም እውነተኛ መስዋዕት ነው። የሚበሉትንም የሚቀድሳቸው የሚቀበሉትንም የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መስዋዕት ነው። በእስራኤል ልጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በወጉት ፊት በቀንዱ የማይበረታታ ላም በሚሸልቱትም ፊት የማይናገረው በግ እውነተኛ ንጹሕ መስዋዕት ነው።
ኢሳይያስ እንደተናገረ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ስጋውን የበላ አይሞትም ደሙንም የጠጣ የዘላለም ሕይወትን ያገኛል በእውነት ንጹህ መስዋዕት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 54 በፈቃዱ የታመመ ወይም የሞተ እርሱ ንጹህ መስዋዕት ነው። ዘወትር የሚሰዋው ዘወትርም ሕያው ሆኖ የሚኖረው የጎኑ መዳሰስም የማያልቀው እርሱ የእውነት መስዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሰዊያ ላይ ይህንን ህብስቱን የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፈተቱ አንክሮ ይገባል። የሚስጥሩን ወይን በጽዋው የሚያዘጋጀው ካህን እንደምን ያለ ነው! ለማዘጋጀቱ አንክሮ ይገባል። ሙሽራውን ያለ ወቅለምት የሚሰዋ ሙሽራይቱን የሙሽራውን ስጋ እንድትበላ የሚጠራት ልጆቿንም በአባታቸው ስጋ የሚያሳድጋቸው ይህ ካህን እንደምን ነው! ለዚህ አንክሮ ይገባል። የእግዚአብሔርን በግ ለማቁረብ ጣቶቹ ወቅለምት የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱም መናፍቃን ከምእመናን ለመለየት ሰይፍ ሆነለት። ምእመናንን ከአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳሰሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። በዕብራይስጥ ማርያም የተባለሽ የተመረጠሽ እመቤታችን ድንግል ማርያም ሆይ አምላካዊውን እንጀራ ላስገኘሽልን ለአንቺ መገዛት ይገባል። ድንግል ሆይ ርኩሰታችንን የሚያነጻውን የወይን ጽዋ ላስገኘሽልን ለአንቺ መገዛት ይገባል። ሰማያዊውንም በግ ነባቢውንም መስዋዕት ለወለድሽልን ለአንቺ መገዛት ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኘሽልን ለአንቺ መገዛት ይገባል። ድንግል ሆይ የሚታረደውን በግ እርዱም ለሰርግ ሰዎች የሚሆነውን ለወለድሽልን ለአንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ለአንቺ ማገልገል ይገባል። የሰውንም ልጆች ሁሉ በኪሩቤልና በሱራፌል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ አንቺን ደጅ መጥናት መማጸን ይገባል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤታችን ድንግል ማርያም ሆይ በልጅሽ በወዳጅሽ መታመን መከራን በመቀበሉ የጸብና የክርክርን ግድግዳ አፍርሰሽ የሃይማኖትን መሰረትን ላጸናሽልን ለአንቺ ማገልገል ይገባል። ድንግል ሆይ በአንድ ልጅሽ መስቀል ሰውን ለኃጢአት ከመገዛት ባርነት ነጻ ላወጣሽው ለአንቺ መገዛት ይገባል። ድንግል ሆይ ሰማይና ምድርን ላስማማሽ ለአንቺ መታመን መታጠቅ ይገባል። የሕይወት መድኃኒት ምንጭ ሆይ የፈውስ መድኃኒት ውሃን ከአንቺ የሚቀዱ ቁስለ ስጋ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምህረት ውሃን ከአንቺ የሚረኩም የሚጠጡም ለዘላለም አይጸሙም። የሌት ቁር የመዓልት ሀሩር አያገኛቸውም። በዮሐንስ ወንጌል በምዕራፍ 4 ቁጥር 14 እንደተጻፈ የደህንነት ምንጭ ሆይ ከአንቺ የሚጠጡ ሐዲሳን አትክልት ውሃ የፀሐይ አያደርቃቸውም የጽድቅ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ከአንቺ የተጠጉ ርኩሰተ ስጋ ርኩሰተ ነፍስ የለባቸውም። ለዘወትር የማትደርቅ ረፍት ጥቅም የሚገኝባት የሃይማኖት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱበት የሕይወት ውሃ ነቅ አንቺ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ነቅ አንቺ ነሽ። ለዝንጉዎች እውቀትን የሚገልጽ የጥበብና የአእምሮ ነቅ ፈሳሽ አንቺ ነሽ። የቅዱሳን መዓዛ የንጹህ ዕጣን ፈልፈል አንቺ ነሽ። ለዓለም ሀብትን የምታሰጥ የደናግል ገንዘብ አንቺ ነሽ። አቤኔዝር የተባለች የረድኤት ደንጊያ አንቺ ነሽ። ይህችውም የኢዮሳቢው የኦርና አውድማ እግዚአብሔር በውስጧ የእሴይን ልጅ የዳዊትን መስዋዕት የተቀበለባት ከእግዚአብሔር የታዘዘው መቅሰፍት በራቀ ጊዜ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 18 እስከ 25 ለእስራኤል አምላክ ኤልያስ የመስዋዕት መዓዛ ያሸተተባት የቀርሜሎስ መሰዊያ አንቺ ነሽ። እሳት ከሰማይ ወረደች፣ መስዋዕቱንም በላች፣ እንጨቱንና ደንጊያውንም መሬቱንም ደግሞ በጉድጓድ የነበረውን ሁሉ ላሰች። መጽሐፈ ነገሥት ቀዳማዊ ድንግል ሆይ በአማረው በተወደደው ነገር ሁሉ መሰልንሽ። ምስጋናሽን ግን ለመፈጸም አልቻልንም። ስለ አንቺም የተነገረው ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ እንደ መጥለቂያ ጠብታ ነው። ምሕረት በቀኝሽ በኩል ነው፣ ይቅርታን በግራሽ በኩል፣ ብርሃንና ጸዳል በፊትሽ ነው፣ ረድኤትና መድኃኒት በስተፊትሽ ነው። የዓለም ሁሉ ክብር የነገስታትን ብዕላቸው ድንግል ሆይ ነገስታትና መኳንንት ዓለምም ሁሉ ከእግርሽ በታች ከጫማሽ ወድቀው ይገዛሉ። የምስጋና ዘውድ በራስሽ ላይ ነው። የጽድቅ ጋሻም አንቺን ይከባል። የሃይማኖት አጽር ቅጽርም ይከብሻል። የመንፈስ ቅዱስ ክንፍ ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል። በእርሱ የተፈረደ መርገም በአንቺ ጠፍቷልና እግዚአብሔር ሔዋንን የረገማት መርገም በአንቺ ተሽሯልና እንዲህ ሲል አጻርሽን ጋርሽን አበዛለሁ። ልጆችሽን በጻር ትወልጃለሽ። ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 አንቺ ግን ያለ ሕማም ወለድሽ፣ እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና። ኖህ ከልጆቹ ጋር ያመሰግንሻል፣ የበረከቱ ቃል በአንቺ ተፈጽሟልና እንዲህ ያለው እግዚአብሔር በሴም ድንኳን ይደር። ዘፍጥረት ምዕራፍ 9 ቁጥር 27 አብርሃም ከሳራ ጋር ያመሰግንሻል፣ እግዚአብሔር ተስፋ ያስደረገው በአንቺ ተፈጽሟልና እንዲህ ሲል ከይስሐቅ ለአንተ ብዙ ዘር ይጠራልሃል። ዘፍጥረት ምዕራፍ 17 ቁጥር 19 እስከ 21 ይስሐቅ ከርብቃ ጋር ያመሰግኑሻል፣ በያዕቆብ ላይ የሆነው በረከት በአንቺ ተፈጽሟልና። ቡራኬውም እንዲህ የሚል ነው፣ አሕዛብ ይገዙልሃል፣ ወገኖቹም ይሰግዱልሃል። ለወንድምህም
ጌታ ሁነው ዘፍጥረት 27:29 ይኸውም የትንቢት በረከት ያለ ልጅሽ አልተፈጸመም። ዕብራዊው ያዕቆብም ከልጁ ይሁዳ ጋር ያመሰግንሻል፣ የእርሱ በረከት በልጅሽ ተፈጽሟልና። እግዚአብሔር ይሁዳን ባረከው እንዲህ ሲል ይሁዳ ሆይ ወንድሞችህ አንተን ያመሰግናሉ፣ እጅህ በጠላቶች ደንደስ ላይ ነው፣ የአባት ልጆች ይሰግዱልሃል። ዘፍጥረት ምዕራፍ 49 ቁጥር 8 የአንበሳ ግልገል ይሁዳ ልጄ ሆይ ከምርኮ ወጣህ፣ እንደ አንበሳ እንደ ሴት አንበሳም ተንበረከከ ተኛም፣ ያስነሳው ዘንድ ማን ይችላል? በትር ከይሁዳ የገዥም ዘንድ ከእግሮቹ መካከል አይጠፋም። የሰላም ንጉሥ እስኪመጣ ድረስ ለእርሱም የአሕዛብ መታዘዝ ይሆናል። አህያይቱን በወይን ግንድ የአህያውንም ግልገል በወይን ሀረግ ያስራል። ልብሱን በወይን መጎናጸፊያውም በወይን ዘለላ ያጥባል። ዓይኑ ከወይን ይቀላል፣ ጥርሱም ከወተት ይነጻል። ሙሴ ከእስራኤል ልጆች ሁሉ ጋር ያመሰግንሻል። እግዚአብሔር በሙሴ ኦሪት ስላንቺ እንዲህ ይላልና ሰማይ አድምጽ ነግርህም አለው፣ ምድርም የአፌን ነገር ትስማ። ኦሪት ዘዳግም ምዕራፍ 32 ቁጥር 1 ትምህርቴም እንደ ዝናብ ትፍሰስ፣ ነገሬም እንደ ጠል እንደ ካፊያ በእርሻ ሳር ላይ ይሁን። እንግዲህ አንቺን እርሻ ብሎ ጠራሽ፣ ልጅሽም ደግሞ ጠል አለው። ዳዊት ከመዘምራን ጋር ያመሰግንሻል እንዲህ ሲል መሰረቶቿ በተቀደሱ ተራሮች ናቸው። መዝሙረ ዳዊት መዝሙር 44 ቁጥር 9 መዝሙረ ዳዊት እግዚአብሔር ከያዕቆብ መኖሪያዎች ሁሉ ይልቅ የጽዮንን ደጆች ይመርጣቸዋል። የእግዚአብሔር አገር ሆይ በአንቺ የተከበረ ነገር ይባላል። ማህበረ መላእክት ሁሉ ያመሰግኑሻል፣ በንጽህና ስርዓት እርሳቸውን መስለሻልና። ማህበረ ነቢያት ሁሉም ያመሰግኑሻል፣ ትንቢታቸው በአንቺ ተፈጽሟልና። የሐዋርያት ማህበር ያመሰግኑሻል፣ የተወደደ ልጅሽ ወንድም ሆኗቸዋልና፣ ለመንግስቱም ወራሾች አድርጓቸዋልና። የበጎ ጎልማሶች ሰማዕታት ያመሰግኑሻል፣ የልጅሽን መከራ በአንድነት በስጋቸው ተቀብለዋልና። ንጹሐን መነኮሳት ያመሰግኑሻል፣ አኗኗራቸውን ለንጽህናሽ አምሳል ብጽዓት አድርገዋልና። ሊቃነ ጳጳሳት ኤጲስቆጶሳት ያመሰግኑሻል፣ የልጅሽ አንደበት ስልጣን በአንደበታቸው ተዋህዷልና። ቀሳውስት ያመሰግኑሻል፣ ለክህነታቸው ማዕርግ ልጅሽ አለቃ ሆኗልና። ስለ በጎ መልእክት የሚፋጠኑ ዲያቆናት ያመሰግኑሻል፣ በልጅሽ ገዥነት ምስጢር አገልጋዮች መላእክተኞች ሆነዋልና። አናጉንስጢስ መዘምራን ያመሰግኑሻል፣ ለልጅሽ ምስጋናዊ ቤተ መቅደስ ድምጻቸው እንደ ወርቅ ጸናጽል ይሰማልና። የክርስቲያን ማህበር ሁሉ ያመሰግኑሻል፣ ከልጅሽ ቀኝ ጎኑ የተገኘውን የጥምቀት ድርብ በፍታ ተጎናጽፈዋልና። አደፍ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጽሬት ያለ ርኩሰትም ቅድስት ሆይ የድንግልናሽ ምስጋና እጹብ ድንቅ ነው፣ የንጽህናሽም ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናነትሽን ልንናገር ይገባናል። በላይሽ ያረፈውንም ጸጋ ክብር እንናገር። እውቀት ልቡና ያለው ሁሉ ለንግስትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽና በተመረጡትም ዘንድ የተመረጥሽ ነሽ። በተመሰገኑትም ላይ የተመሰገንሽ ስምሽም በሁሉ የሰለጠነ ገዥ ነው። ወደ አንቺ የሚገሰግስ የቤትሽንም ደጅ የሚጠና የተደነቀ ነው። የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽ የገናነትሽ ምስጋና ዘውትር የተደነቀ ነው። የስምሽን አጠራር ከአፉ የማያርቅ የገናነትሽንም ነገር ከአንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቡናው የሚከተልሽ በሀሳቡም ሁሉ አንቺን የሚፈልግ የተመሰገነ ነው። አንቺን የተጠጋ እምነቱንም በልጅሽ ያደረገ የተመሰገነ ነው። የፍቅርሽ መሰረት ከልቡናው የማይናወጥ አንቺን ከማሰብም ልቡናውን የማይወላውል የተደነቀ ነው። ዘወትር ለምስጋናሽ የሚተጋ ጸሎቱንም በጆሮሽ የሚዘራ የተመሰገነ ነው። የልጅሽ የሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ነቅ የሚቀዳ የተመሰገነ ነው። የአበባውን ሽቱ ከንጽህናሽ መዓዛ የሚቀስም የተደነቀ ነው። እግዚአብሔርን የሚፈራ ሰው ትእዛዙንም ሊጠብቅ የሚወድ ምስጉን ነው። ዘሩም በምድር ብርቱ ይሆናል፣ የቅኖችም ትውልድ ትባረካለች። ሀብትና ባለጸግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ከልጅሽ የመገዛት ቀንበር በታች ራሱን ዘንበል ያደረገ የአንድ ልጅሽ የወንጌሉን ፍለጋ የተከተለ የተመሰገነ ነው። የያዕቆብ አምላክ ረዳቱ የሆነ ተስፋውና ተወክልቱም በእግዚአብሔር በአምላኩ የሆነ የተመሰገነ ነው። የያዕቆብ አምላክ ረዳቱ የሆነ ተስፋውና ተወክልቱም በእግዚአብሔር በአምላኩ የሆነ የተመሰገነ ነው። እግዚአብሔርን የሚፈሩ በመንገዱ የሚሄዱ ሁሉ የተመሰገኑ ናቸው። ድንግል ሆይ በጸሎትሽ ረዳትነት የሚታመን ምስጉን ነው። እኛም ስለዚህ ፍቅርሽን ለመከተል ተጋን። በላይሽም ያደረው የሃይማኖት ኃይል ልቡናችንን አሰለጠነው። ስጋሽን የለበሰ የሕያው እግዚአብሔር ቃል ወዳለበት ወደ ላይ በማሰብ ልቡናችንን መጠቀው። ከፍጥረት ወገኖች ሁሉ ከአንቺ የሚከብር እንደሌለ እንግዲህ አወቅን። ከሕይወት እሳት የተገኘ ሕይወት እሳት ተላከ። ከምስጋና መብረቅ የተገኘ መብረቅ ወረደ። ከብርሃን ሕጽን የተገኘ ብርሃን ወረደ። ከባህሪ አምላክ የተገኘ የባህሪ አምላክ መጥቶ በላይሽ አደረ። ከምልአቱ ሳይከፈል በወለደው ቀኝ ሳለ በማህጸንሽ ተወሰነ። ሳይወሰን ምልአቱን ስፋቱን ርቀቱን ሳይተው በማህጸንሽ ተሸከምሽው ጸነስሽው። አኗኗሩን የሚወስነው ስፍራ የለምና ለገዥነቱም ልክ መጠን የለውም። በማየትም በማሰብም የወሰኑ ልክ ተመርምሮ አይገኝም።
ስጋዊት ደማዊት ብላቴናዬ ሆይ የመለኮት በሆድሽ መጸነስ እንደምን ነው እስኪ ንገሪን። ከኃይል የተገኘ ኃይል እንዴት በላይሽ አደረ? በመውረዱ የሰማያት ኃይል አልተነቃነቀምን? በመምጣቱስ የተራሮች መሰረት አልተነዋወጠምን? የሰማይ ስፋት የምድር መዘርጋት ሊወስኑት የማይችሉት እርሱን እንዴት በመካከል እጅሽ ያዝሽው? የሁለት ሽማግሎች ብላቴና ሆይ የዳዊት የአባትሽ ቤተ መንግስት ሀብት የጠቀመሽ የለም። የሰሎሞንም የልጁ ድልብ ብዛት ምንም አልጠቀመሽም። ከርሳቸውም ገንዘብ ምንም የደረሰሽ የለም። ነገር ግን የነዳያን ብዕል የንጹሐን አክሊል የቅዱሳን ጌጥ የሚሆን የመለኮት ባህሪ በላይሽ አደረ። ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ተዋሃደ፣ አንድ አካል አንድ ባህሪ የሆነ። በነቢያት መጻሕፍት ግን ከዳዊት ዘር ከወገኖቹም ነገር ክርስቶስ እንዲወለድ ተጽፏል። እንኪያ በሄሮድስ ልጅ አላደረ፣ ከይሁዳም አለቆች በአንዱ ልጅ። ነገር ግን ከገሊላ ልጆች ለእናትነት የምትበቃ አላገኘም። ስለዚህም አንቺን በትሕትና በድንግልና ተጠብቀሽ የምትኖሪቱን ብላቴና ወደደ። ለመንፈስ ቅዱስ ማደሪያ የሚሆነው አዳራሽ ንጹሕን ስጋሽን አገኘ። አካላዊ ቃልም ከአንቺ በተወለደ ጊዜ ሰብአ ሰገል ከሩቅ አገር መጡ። በማቴዎስ ወንጌል ምዕራፍ 2 ቁጥር 1 እንደተጻፈ እንዲህ ሲሉ የተወለደውም የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል። ሄሮድስም ይህን ሰምቶ ደነገጠ፣ ታወከ። ሕዝቡም ከእርሱ ጋር ደነገጡ፣ ታወኩ። የካህናቱን ሁሉ የሕዝቡንም ጻፎች ሰበሰበ። ክርስቶስ በወዴት ይወለዳል ሲል ጠየቃቸው። እርሳቸውም አሉት በቤተልሔም በይሁዳ ዕጻ እንዲህ በነቢይ ተጽፏልና፣ አንቺም ቤተልሔም የኤፍራታ ምድር ከይሁዳ አለቆች ሁሉ ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና። ከነቢይ ቃል ለወጣ በትንቢት መንፈስ ለተነገረ በጸሐፍትና በሊቃነ ካህናት አፍ ወደ ሄሮድስ ጆሮ ለተሰበከ ለዚህ ምስክርነት አንክሮ ይገባል። የንጉሡን ልቡን አወከ፣ ሰውነቱንም በቅናት አቀለጠ፣ አቃጠለውም። የማቴዎስ ወንጌል ምዕራፍ 2 ቁጥር 3 የተወለደበትንም ጊዜ ዘመን በታያያቸው ኮከብ ከሰብአ ሰገል ከተረዳ በኋላ የገሊላን ሕጻናት ግደሉ ብሎ አዘዘ። ከእናቶቻቸው ጡት የተነሳ ምድር እስክትነጣ ድረስ ከሕጻናቱም ደም የተነሳ ምድር እስክትቀላ የሕጻናቱ የመታረዳቸው የደም ጎርፍ የገሊላም ሴቶች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ሄሮድስ የማያገኘውን ፈለገ። ጌታም ወደ ምድረ ግብጽ ሄደ። በቀሊለ ደመና ተጭኖ ነቢየ ኢሳይያስ እንደተናገረ እነሆ እግዚአብሔር ወደ ምድረ ግብጽ ይወርዳል በደመና ተጭኖ። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 እመቤታችን ሆይ ደመና አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስን መዝጋት እንዴት ይቻላል? ሄሮድስ የፀሐይን ብርሃን በእጁ ሊጨብጥ ወደደ። የፀሐይን ብርሃን መጨበጥ እንዴት ይቻላል? እግዚአብሔር በጀርባሽ ታዝሎ በምስር ምድር እንግዳ ሆነ። እመቤታችን ቅድስት ድንግል ማርያም ሆይ ትሑታን አገልጋዮችሽ የምንሆን እኛን ወልደ ገብርኤልን ሀብተ ወልድን ኃይለ ገብርኤልን ኃይለ ሚካኤልን ገብረ ጻድቅን ሰይፈ ገብርኤልን ወልደ ትንሣኤን ወልደ ተክለ ሃይማኖትን ወልደ ሐዋርያትን ወልደ ዮሐንስን ኃይለ ሥላሴን ገብረ ኪዳንን ገብረ መስቀልን ኃይለ መስቀልን ተክለ ማርያምን ወልደ ሚካኤልን ወልደ አረጋዊን ገብረ ሥላሴን ገብረ ኢየሱስን ገብረ ሕይወትን ገብረ ተክለ ሃይማኖትን አምደ መስቀልን ዘሚካኤልን ገብረ ሚካኤልን ክንፈ ሚካኤልን እንደዚሁም ወለተ ማርያምን 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 አመተ ወለተ መስቀልን አመተ ኪዳንን ወለተ ሰንበትን ወለተ ወለተ ኢየሱስን ወለተ ተክለ ሃይማኖትን ጽዮነ ማርያምን ወለተ ብርሃን ወለተ ኪዳን ወለተ ሥላሴን ወለተ ሃይማኖትን እህተ ሚካኤልን ጸዳለ ሥላሴን ጸዳለ ማርያምን ወለተ ሐናን ጽጌ ማርያምን አጸደ ማርያምን ወለተ ዮሐንስን ሲነ ማርያምን ወለተ ማርያምን አስካለ ማርያምን ፍቅርተ ሥላሴን ፍቅርተ ማርያምን ፍቅርተ ገብርኤልን እሴተ ጻድቅን ወለተ ጊዮርጊስን ወለተ ሚካኤልን ጽርሐ አርያምን ወለተ አማኑኤልን ወለተ ሩፋኤልን ወለተ ጻድቃንን እህተ ኢየሱስን ጸጋንና ሰላማዊትን ከመከራ ስጋ ከመከራ ነፍስ አድኚን። የልጅሽ የወዳጅሽ የጌታችን የኢየሱስ ክርስቶስ ይቅርታና ቸርነት በሁላችን ላይ ይደር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ እኛ ባጎደልን ውዳሴሽን ምስጋናሽን ሞልተሽ ተቀበይልን። ከልጅሽ ከወዳጅሽ ከመድኃኔዓለም ከኢየሱስ ክርስቶስ አማልደሽ አስምሪን። ጸላዔ ሰናያት ርኩሳን መናፍስትን አርቂልን። ድንግል ሆይ በክፉ መንፈስ ተይዘው የሚጨነቁትን ፈውሰ ስጋን ፈውሰ ነፍስን አድይልን። ቤተሰቦቻችንን ሁሉ ጠብቂልን። የሰላምን ዜና አሰሚን ከመላኩ ከቅዱስ ገብርኤል መልካም ምስራችን መልካም ዜና እንደሰማሽ ለእኛም ለኃጥአን ባሮችሽ መልካም ምስራችን መልካም ዜናን አሰሚን ለዘላለሙ አሜን። አቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ የእናትህ የእመቤታችን የቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን አሳድርብን። እኛ ባጎደልን ውዳሴውን ምስጋናውን ሁሉ በቸርነት ሞልተህ ተቀበልልን። ከመከራ ስጋ ከመከራ ነፍስ ሰውረህ እድሜን ለንስሐ አድለን። በዳግም ምጽአትም በመጣ ጊዜ ለመንግስት የበቃን አድርገን። የሚጣሉንን ጠላቶቻችንን ክፉ የዲያብሎስ ሰራዊቱን ከኛ ርቅልን። አቤቱ አምላካችን በመተት በዛር በጥንቆላ በቡዳ በአይነ ጥላ በተለያዩ ስም የተሰየሙ ክፉ መናፍስት በባህር በአየር
በየብስና በመሳሰሉት ተልከው የሚመጡ ከሰዎችም ከአጋንንት ከሳጥናኤልም የሚላኩትን ክፉ መናፍስት የተላኩትንም ቸሩ አምላካችን ቅዱስ እግዚአብሔር ሆይ ከኛ ርቅልን። አንተ ወደ መጡበት ወደ ማደሪያቸው መልስልን። ለኛ ለሀጣን ባሮች ፍቅርን፣ ሰላምን፣ በረከትን፣ ጤናውን አድለን። የታመሙትን ሁሉ ፈውስልን። በጸሎታችሁ አስቡን ያሉትን ሁሉ በቸርነት አስብልን። አምላካችን ሆይ ለብርሃነ ጥምቀት በሰላም በጤና እንዳደረስከን ሁሉ እንደዚሁም ለብርሃነ ትንሣኤህ በሰላም በጤና አድርሰን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ በቃና ዘገሊላ ሰርግ ቤት ተገኝተ ድንቅ ታምራትን እንዳደረግ ውሃውን ወደ ወይን እንደለወጥክ እንደዚሁም የእኛን ኃጢአታችን በደላችን ሁሉ ይቅር ብለህ ፍጹም ሰላምን ጤናን አድለን። የተቸገርነውን ሁሉ አቤቱ ችግራችንን አንተ አስወግደ ፍጹም ሰላምንና ጤናን በረከትን አድለን። ቤተሰቦቻችንን ጠብቅልን። የሰላምን ዜና አሰማን። በዳግም ምጽአት በመጣ ጊዜ ለመንግስት የበቃን ታደርገን ዘንድ ከመጥምቁ ከቅዱስ ዮሐንስ ከእናታችን ከቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ጋር በረከታቸው ረድኤታቸውን ታሳትፈን ዘንድ ቅዱሱን ገናናውን ስምህን በእኛ በኃጥአን ባሮች አንደበት አንተ እንዳስተማርከን እንዲህ እንላለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።